ሰላም በዛሬ ቪዲዮአችን የምናየው ጀነሬተር ከመግዛታችን በፊት ማወቅ ያሉብን ነገሮች ነው። በመጀመሪያ ደረጃ ጀነሬተር ከመግዛታችን በፊት የምንጠቀመውን ሎድ ማወቅ መቻል አለብን። ሎዳችን ከደመርን በኋላ ነው ጀነሬተር የምንገዛው። ሎዳችን ደምረን ጀነሬተር ስንመርጥ ኬቪኤ እና ኪሎዋት ይባላል። በሌላ እንደገና ደግሞ ስታንድ ባይ እና ፕራይም ፓወር ይባላል። ስታንድ ባይ ፓወር እና ፕራይም ፓወር ለምሳሌ አንድ ጀነሬተር 110 ኬቪኤ ጀነሬተር ብንገዛ ስታንድ ባይ የሚሆነው 110 ነው። ፕራይም ፓወር የሚሆነው 100 ኬቪኤ ነው። ወደ ኪሎዋት ስንቀይረው ደግሞ ስታንድ ባዩ 88 ኪሎዋት፣ ፕራይም ፓወሩ 80 ኪሎዋት ይሆናል ማለት ነው። በዚህ መሰረት እኛ የደመርነው ሎድ ለምሳሌ 50 ኪሎዋት ቢሆን 30% ሬሽዮን ወስድና 50 ሲደመር 30 80 ኪሎዋት ይመጣል ማለት ነው። ስለዚህ ለ50 ኪሎዋት ሎድ 110 ኬቪኤ ጀነሬተር እንገዛለን ማለት ነው። በሁለተኛነት ደረጃ በምን አይነት መልኩ ነው የሚቀዘቅዘው? ኤር ኩልድ ነው ዋተር ኩልድ ይባላል። በሁለት ይከፈላል። ኤር ኩልድ ማለት በአየር በንፋስ የሚቀዘቅዙ ሲሆን ፋን እየቀዘፈው በአየር ይቀዘቅዛሉ ማለት ነው። በሁለተኛ ነገር ደግሞ ዋተር ኩልድ የምንለው ደግሞ ራዲያተር ሲኖረው የሚቀዘቅዘውም ውሃ ሰርኩሌት በማድረግ ኢንጂናችንን ያቀዘቅዝልናል ማለት ነው። እኛ እንደምንጠቀምበት አካባቢ ሞር ዋተር ኩልድ ቢሆን የበለጠ ተመራጭ ይሆናል። በሶስተኛነት ደረጃ ደግሞ የድምፅ ሌቭላችንን እንመርጣለን። እኛ የምንሰራበት ኤሪያ ላይ ድምፅ የሚረብሸን ከሆነ በሶስት ይከፈላሉ። የመጀመሪያው ኦፕን እንላቸዋለን፣ ሁለተኛው ሳይለንት፣ ሶስተኛው ሱፐር ሳይለንት እንላለን። ድምፅ የማይረብሸን ከሆነ ኦፕኑን ብንመርጥ ያን ያህል ችግር የለብንም። በተሻለ ደግሞ ከሱ ደግሞ ሳይለንቱ በጣም ድምፅ ለሚረብሸው አካባቢ ከሆነ ደግሞ ሱፐር ሳይለንቱን ብንመርጥ የተሻለ ይሆናል። በአራተኝነት ደረጃ ጀነሬተራችንን ስንገዛ ፊውል ኮንሳምፕሽናችን ምን ያህል ነው በሰዓት የሚለውን ማወቅ መቻል አለብን። እንደየ አምራቾቹ ድርጅት ዩዘር ማኑዋል መሰረት በሰዓት የሚወስደውን ፊውል ኮንሳምፕሽናችን፣ ምክንያቱም አሁን ላይ ፊውል በጣም ውድ እየሆነ ስለመጣ የፊውል መጠናችንን እና ሎዳችንን ባላንስ ማድረግ ስላለብን አላስፈላጊ የሆነ ከፍተኛ የሆነ ኪሎዋት ስንገዛ በዛው መጠንም የጀነሬተራችን የሚወስደው ፊውል መጠን ስለሚጨምር እንደ ሎዳችን መጠን ጀነሬተሩን መግዛት አለበት። በሁለተኛ ነገር ደግሞ ምን ያህል ነው የሚጠቀመው በሰዓት የሚለውንም አብረን ከማኑዋላችን ላይ ቼክ ማድረግ መቻል አለብን። በአምስተኝነት ደረጃ ለጥገናስ ምቹ ነው ወይ፣ እቃ አለው፣ ገበያ ላይ ማርኬት ላይ ይገኛል የሚለውንም ቼክ ማድረግ መቻል አለብን። አመሰግናለሁ።